السلام عليكم ورحمة الله وبركاته. የዘወትር ረቡዕ ሴቶች በእስላም ፕሮግራማችን ነው። ባለፈው ሳምንት የባል ስሞታ ሰምተን ነበረ። በባለትዳሮች መካከል ልባዊ ፍቅር ሳይኖር ከልብ ሳይፈላለጉ የውስጥ መሳሳብ ሳይኖር በአንድ ነገሮች ተጽዕኖ ምክንያት ትዳርን ቢመሰርቱ ትዳር መቀጠል ይቻላል ወይ በሚለው ምላሽ ሰጥተናል። ዛሬ የሚስቶች ስሞታ ይሆናል። ሚስትም ስሞታዋን እንዲህ ያለች ታሰማለች። ባለቤቴ ተፈጥሮና የሥራ ሁኔታው ሆኖ ከብዙ ሴቶች ጋር ይገናኛል። በዚህም ሁኔታ አልፎ አልፎ ከሴቶች ጋር ተገቢ ባልሆነ መልኩ ሲላፋና ሲቀልድ አገኘዋለሁ። ይህ ሁኔታ ውስጤ በቅናት እንዲብከነከን በር እየከፈተ ይገኛል። ብዙውን ጊዜ በዚህ ተግባር እበሳጫለሁ። ይህን የኔን በቅናት መንተክተክና የእርሱን ሁኔታ ሸሪዓው እንዴት ያየዋል? ሸሪዓውን በመንተራስ ይህን ጉዳይ በደንብ ብታብራሩልኝ ደስ ይለኛል። እሱም አደጋ ላይ ይወድቃል ብዬ ፈራለሁ። እህታችሁ ነኝ። የብረት ጋሻ ነው ሂጃብሽ መከታ፣ የተቅዋሽ መለኪያ የሚያሳጣሽ ቦታ፣ ሀያ ምልክት ነው የዓይን አፋርነት፣ በራስ የመተመን የጠንካራነት፣ የትህትናሽን የታዛዥነትሽን አጉልቶ የሚያሳይ የዲን ጽናትሽን፣ እቴ ሂጃብሽ ነው የሀያትሽ አርማ፣ ነፃ የሚያወጣሽ በየውመል ቂያማ። መልስ። በትዳር ሕይወት ውስጥ ባል በሚስት ሚስት በባል መቅናታቸው የተለመደና የሚጠበቅ ነው። ይህን ቅናት ከፍቅር አንጻር ስንቃኘው ቅናት በትዳር ጓደኛ ላይ ካለ ከፍተኛ የፍቅር ስሜት ሊመነጭ የሚችል ሲሆን አንዳንዴም ከባህሪና ትክክለኛ ካልሆነ አስተሳሰብና መጥፎ ጥርጣሬ ሊከሰት ይችላል። በመሰረቱ ቅናት በጎና መልካም ጎን ያለው ሲሆን እንዲሁ ደግሞ ተገቢ ያልሆነና እኩይ የሆነ የቅናት አይነትም እንዳለ መታወቅ ይኖርበታል። ይህ የቅናት ስሜት ጥንቃቄ በማይስተዋልበት መልኩ መጠኑን አልፎ ሲገኝ ጭቅጭቅና ንትርክንም በመጋበዝ እስከ ሞት የሚያደርስ ችግር ሊፈጥር ይችላል። ስለዚህ ያለንን የቀናተኝነት ስሜት በአግባቡ ለመጠቀምና በዚህ ሳቢያ የሚፈጠሩትን ችግሮች ተወያይቶና ተነጋግሮ ለመፍታት መሞከር ተገቢ ነው። ቅናት የሌለው ሰው ለትዳሩ ተጓዳኙ ወይም ለሚስቱ ግድ የለውም ይባላል። ቅናት አብሮን የተፈጠረ ባህሪያችን ነው። የእኛ ነው ያልነው ሰው ሲንሸራተት ሌላ ወዶ ወደ ሌላ መመልከት ሲጀምር፣ እምነት የጣልንበት ሰው አልታመን ሲል በቅናት መብከንከን የተለመደ እና ከሰው የሚጠበቅ ነገር ነው። ነገር ግን ልኩን እንዳያልፍ ጥንቃቄ ማድረግ እስላማዊ ምክራችን ነው። ነገሩን በቅንነት ስንመለከተው ማንኛውም ሴት ስለምታፈቅረውና ስለምትወደው ነገር ይነስም ይብዛ መቅናቷ አይቀሬ ነው። ስለዚህ ሚስቶች የሚወዷቸው ባሎች ላይ በመጠኑም ቢሆን ቅናት አይደርባቸው ማለት ዘበትና ከእውነት የራቀ አስተሳሰብ ነው። እውነት እንነጋገር ከተባለ ከወንዶች ይልቅ ሴቶች የበለጠ እንደሚቀኑ ይታወቃል። ሴቶች ብዙ ጊዜ ባሎቻቸውን አያምኑም። በዚህም የተነሳ ከባለቤቷ ጋር የጠበቀ ግንኙነት ያላትን ሴት ሁሌም ቢሆን ትፈራታለች። ሁሌም በጥርጣሬ ዓይን መመልከቷ አይቀሬ ነው። ሲከብድ እንደ ጠላት ልታያት ሁሉ ትችላለች። ትዳሬን አፍራሽና ትዳሬን አናጊ፣ የትዳሬ ጠንቅ ከማለት ጀምሮ ከዚህ በላይ ሁሉ ልትል ትችላለች። በዚህ ላይ ባል ግልጽና ነፃ ሰው ካልሆነ በትንሽ በትልቁ ነገሮችን እያድበሰበሰ
ልቧ በስጋትና በፍርሃት እንዲንጠለጠል ካደረገ በቃ ነገሮች ሁሉ ይበላሻሉ፣ ትክክለኛውን መስመር ይስታሉ። ስለዚህ አስተዋይና ብልህ ባሎች የሚስቶቻቸውን ተፈጥሯዊ ስሜት ከመቀስቀስና ችግር ከመፍጠር መቆጠብ ይኖርባቸዋል። ከሌላ ሴቶች ጋር የሚያደርጉትን ማንኛውም ግንኙነት የሸሪዓን ድንበር ሳይጥስና ለመልካምና በጎ ነገር ብቻ ሲባል መሆን ይጠበቅበታል። ለምሳሌ ለዲን ጉዳይ ወይም በስራና በተለያዩ አንገብጋቢና አስፈላጊ ጉዳዮች ካልሆነ በቀር መቆም ይኖርበታል። እሱንም የሸሪዓው ድንበር ተጠብቆ ካልሆነ መራቅ ተገቢ ይሆናል። የተከለከለ ተግባር ስለሆነም ከፍተኛ ጥንቃቄ ሊደረግለት ይገባል። ይህን ማድረግ ያልቻሉ ወንዶች ወይም ባሎች ከሚስቶቻቸው የሚፈልጉትን ፍቅርና እንክብካቤ አያገኙም። ሚስት እርሱን ለማስደሰት ከመጣር ይልቅ እርሱን ለመበቀልና የተለያዩ እርምጃዎችን ወደ መውሰድ ታዘነብላለች። ይህኔ በስንት ውጣ ውረድ የተገነባው ሕይወት አደጋ ላይ ይወድቃል። ሚስትም ሁሌ በስጋት የተወጠረ ሕይወት ለመግፋት ትገደዳለች። ባልም ሰላሙን እንደሚያጣ ምንም የሚያጠራጥር ጉዳይ አይደለም። ከዚህ በላይ በጥያቄው ላይ እንደተገለጸው ገደብ የለሽና ሸሪዓን ያልተከተለ ልቅ ግንኙነት የሚፈጽሙ ወንዶች ለከባድ ፈተና የተጋለጡና ከአላህም ሱብሓነሁ ወተዓላ በኩል የተወገዙ በመሆናቸው ትዳራቸውን ብቻ ሳይሆን ዲናቸውንም ጭምር አደጋ ላይ የሚጥሉ በመሆናቸው ከዚህ ድርጊታቸው ሊታቀቡ ይገባል። ኢስላም የወንድና ሴትን ግንኙነት በገደብ ፈቅዷል። የሸሪዓው ማዕቀፍ ተጥሶ የሚደረጉ ግንኙነቶች ውጤታቸው መራራ ነው። ትዳርን ብቻ ሳይሆን ሕይወትንም ያበላሻል። በመጨረሻም አኼራን እስከ ማበላሸትና ለእሳት እስከ መዳረግ ይደርሳል። ስለዚህ ከተቃራኒ ጾታ ጋር የሚኖረው ግንኙነት ሕጋዊነት ያለውና ወይም በተፈቀደው መልኩ ብቻ ሊደረግ ይገባዋል። ይህ ካልሆነ ነቢዩ ሰለላሁ ዐለይሂ ወሰለም ባስጠነቀቁት መልኩ ለከፋ ጉዳት ሊጋለጥ ይችላል። ቅናት ከልክ በላይ ያለፈ በሚሆንበት ጊዜ በራስ ካለመተማመን ስሜትና የደህንነት ስሜት ከማጣት ስጋት የሚመነጭበት ወቅትም እንዲሁ አለ። አንዲት ሴት ባሏን በፍቅር ያልተደሰተባት ሲመስላትና እርሷን እንደማይወዳትም ስትገምት ስጋት ሊያድርባት ይችላል። በዚህም ምክንያት የበታችነት ስሜት አድሮባት ባሏን መማረክና ማስደሰት ሳትችል በመቅረቷ ስለ ንቦናዊ አእምሮአዊ የብቃትና የጥንካሬ ጉድለት ሊሰማት ይችላል። በዚህ ሰዓት ለቅናት የሚጋበዙ ክስተቶች ከተከሰቱ ሊፈጠር የሚችለው ችግር ከበድ ያለ ይሆናል። ሴቶች እንዲህ አይነት አላስፈላጊ ቅናት ውስጥ በመግባት ራሳቸውን፣ ባለቤታቸውን እና ትዳራቸውን እንዳይጎዱ መጠንቀቅ ይኖርባቸዋል። ሴቶች ቀናተኛ መሆናቸውን ያምኑ ይሆን? ለአንዲት ሴት እንደምትቀና ማመን ማለት በራስ አለመተማመን፣ የበታችነት ስሜት ውስጥ መግባትና መናቅ ስለሚመስላትና ይህንንም የሚያጋልጥባት ስለሚመስላት አለመቅናቷን በመግለጽ ትመጻደቃለች። ብዙ ሴቶች እውነተኛ ስሜታቸውን የሚደብቁትም ለዚሁ ነው። አንዲት በአላስፈላጊ የቅናት አለንጋ የተገረፈች ሚስት ቅናቷን አፍ አውጥታ በመናዘዝ ከመናገር ይልቅ ባሏን በተለያዩ ጥቃቅን ጉዳዮች እየነዘነዘች መጨቅጨቅ ይቀናታል። ይህ አይነቱን ጉዞ ደግሞ ትዳሩን ከዕለት ወደ ዕለት
እየጎዳውና እያቀጨጨው ስለሚሄድ ሚስቶች ነቃ ሊሉ ግድ ይላል። ከዚህ ይልቅ የተሻለውና ተመራጩ መንገድ የሚሰማችሁን ስሜት በግልጽ ተናገሩት። በጉዳዩም ዙሪያ ሰላማዊ ውይይት ለማድረግ ሞክሩ። ከዚህ በተጨማሪ የባልን ስሜት ያልጠበቃችሁበት አቅጣጫ ካለ ራስን እና አቀራረብን በመለወጥ የተሻለ ማራኪ ሴት ሆኖ ለመገኘት ሞክሩ እንጂ የጭቅጭቅና የንትርክ በርን ከመክፈት ተቆጠቡ። ከልክ ያለፈ ቅናት አንዲትን ሴት መልከ ጥፉ ያደርጋታል። አንዲት ሚስት ባለቤቷን እንድትጠራጠር እና በጎሪጥ እንድታይ የሚያደርጋት ጭፍንና ምክንያታዊነት የጎደለው ቅናት ከሆነ እንደ ነቀርሳ መርዛማና እንደ ፈንጅ አውዳሚ መሆኑን መረዳት ይኖርባታል። እርግጥ ነው ተገቢ የሆነና ስርዓቱን የጠበቀ ቅናት አንድን ወንድ ሊስበውና ሚስቱ እንደምትወደውና እንደምታፈቅረው ተሰምቶት ወደ እርሷ ሊቀርብ ወይም ሊሳብ ያስችለው ይሆናል። ነገር ግን በጭቅጭቅ የተሞላ መራራና ሰላም የሚነሳ ቅናት ከሆነ ግን አንዲትን ሴት ከባሏ በጣም የምትፈልጋቸውን ነገሮች ማለትም የባሏን ታማኝነትና ፍቅርን እንዲሁም ሌሎች ቁሳዊ ነገሮችን ሊያሳጧት ይችላሉ። እንደዚህ አይነት አደገኛ ቅናት የጋብቻውን ህልውና በመፈታተን ቀጣይነቱ ላይ የአደጋ መብራት ሊያበራበት ይችላል። በተለይ ሚስት ባለቤቷን ከሌላ ሴት ጋር ሲነጋገር ብቻ ስላየችው በቅናት አንጀቷ የሚቃጠል ከሆነና የተለያየ እርምጃ ከወሰደች ከእርሷ አርቆና ስለነበረባቸው ወቅቶችና ስለሄደባቸው ቦታዎች ተከታታይና ጥልቅ ገለጻ እንዲደረግላት የምትወተውተው ከሆነ ባለቤቷን ሊያስጠረጥሩ በሚችሉ ሁኔታዎች ለመወንጀልና ታማኝነቱን ጥያቄ ምልክት ውስጥ ለመክተት ልብሶቹን፣ ማስታወሻ ደብተሩን፣ የሞባይል ስልኩ ላይ የሴት ቁጥሮችን እና ሌሎች ዕቃዎች መፈተሽና ማገላበጥ ስትጀምር ከእርሷ ከተለየ በኋላ የት እንዳሳለፈ ጓደኞቹን የምትጠይቅ ከሆነ ከሥራ ቦታ ወጥቶ ሌላ ቦታ ይሄዳል በሚል ስጋት ደጋግማ በመደወል መኖሩን የምታረጋግጥና የምትከታተለው ከሆነ ለእርሱ የተላኩትን ደብዳቤዎች ሳታስፈቅድ ከፍታ የምታነብ ከሆነ የትዳር ሕይወቱን አደጋ ላይ ሊጥል በሚችልና የቅናት መንፈስ ውስጥ ስላለች ሊታረምና ለቅናቱ ገደብ ሊበጅለት ይገባል። መጋገጥ ቢበዛ ወርቅ ቢኮለኮል እንደ ግመል ሻኛ ፀጉርሽ ቢቆለል ገላ ተብርሽ ሆኖ የሰው ዓይን ቢያማልል ነውና ባንዴ ሁለት ነፍስ መግደል። ባልን ማስቀናት። ሚስት ባሏ በሚያከናውናቸው ድርጊቶች ተበሳጭታና ተናዳ ባሏን ለማስቀናትና ወደ እርሷ እንዲመጣ ለማድረግ በተመሳሳይ ሁኔታ አጸፋዊ መልስ መስጠት ይኖርባታል ወይ ከተባለ በፍጹም ማድረግ የለባትም ይሆናል መልሱ። ምክንያቱም ይህ አጸፋዊ ምላሽ የሚያስከትለው አደጋ በጣም ከባድና አስከፊ በመሆኑ ነው። ነገሩ የከፋ ሲሄድ ቤተሰብን እስከ መበተን አልፎ ተርፎ የሕይወት መጥፋትን ሊያስከትል ይችላል። በዚህ ላይ የተለያዩ ሰዎች ለሚሰማቸው የቅናት ስሜት የሚሰጡት ምላሽ በጣም የተለያየ ሲሆን ባሎችም ሆኑ ሚስቶች የቅናተኛነት ስሜት ሲሰማቸው እንዲህ አይነት ምላሽ ይሰጣሉ ብሎ መደምደም በፍጹም አይቻልም። ምክንያቱም ስለማይታወቅና ምላሻቸው የተለያየ ስለሆነ ጭምር ነው። ለሚስቶቻቸው ከፍተኛ እምነትና ክብር
የነበራቸው ባሎች ሚስቶች በወሰዱት የማስቀናት እርምጃ እምነታቸው ተሸርሽሮ ክብራቸው ቦታውን ለቆ ለዓመታት የገነቡትን የትዳር ሕይወት ያፈረሱና ገደል የከተቱ ባሎች ጥቂት የሚባሉ አይደለም። ይህን በተመለከተ አንዱ የሚስቱን ሁኔታ ሲናገር ሚስቱን እሱን ለማስቀናት ብላ በጀመረችው ጥሩ ያልሆነ እንቅስቃሴ ተበሳይቶ ቤት ብቻዋን እንድትሆንና ከቤት እንዳትወጣ ማድረግ እርምጃ እንደወሰደና እምነት እንዳጣባት ገልጿል። በዚህም ምክንያት ከቤት በወጣ ቁጥር ልቡ በጥርጣሬና በስጋት መወጠሩንም አልሸሸገም። እንዲሁም አንድ ሌላ ወንድ ሚስቱ በሌላ ወንድ ልታስቀናው ስትሞክር ይህን እንደ መነሻ ተጠቅሞ ሌላ ሴት ወዶ ማግባቱ የመጀመሪያው ትዳር በፍች መጠናቀቁ ጠቁሟል። ስለዚህ ወንዶች ሚስቶቻቸው ላይ አንዴ ጥርጣሬ ካደረባቸው በምንም ተአምር ሚስታቸውን ሊያምኑ አይችሉም። ወደ መጀመሪያው ሕይወት መመለስ ይከብዳቸዋል። ስለዚህ ሴቶች ከባድ ጥንቃቄ ማድረግ ይኖርባቸዋል። በማስቀናት አንድን ወንድ ወደ ራስ መሳብ አስቸጋሪ በመሆኑ አትሞክሩት። ይህ ነባራዊ ሁኔታ በአብዛኛው ከዲን በራቁ ሰዎች የሕይወት ተጨባጭ ውስጥ የምንመለከተው እውነተኛ ጉዳይ ነው። እናም ለሁሉም ከፍተኛ ጥንቃቄ ማድረጉ አስፈላጊ ነው። ከጥንቃቄዎች መካከል ውስጣችን ያለውን ከመጠን ያለፈ የቅናት ስሜት እንደ አንድ የባህሪ ችግር ቆጥረነው ከዚህ ያላስፈላጊ ባህሪ ለመላቀቅ የተለያዩ ዘዴዎችን መጠቀም ይኖርብናል። እንዲሁም ከተቃራኒ ጾታ ጋር አላስፈላጊና ልቅ ግንኙነት ያለን ሰዎች በስተመጨረሻ መዘዙ የከፋና የከበደ ስለሚሆን ከወዲሁ ጥንቃቄ ማድረግ አስፈላጊ ነው። ይህንን ጉዳይ ቁርአን በግልጽ እንዲህ ነበር የገለጸው። ዝሙትን አትቅረቡ፣ ወደ ዝሙት የሚወስዳችሁ መንገዶች ሁሉ ራቁና ተጠንቀቁ። ዝሙት መንገድነቱ ከፋ በማለትም በስተመጨረሻ ዝሙት ሕይወታችንን የከፋ አደጋ ላይ እንደሚጥለው ገልጿል። ባልም ከዚህ ትዳርህንም ሆነ አንተነትህን ከሚጎዳህ ተግባር መራቅና መጠንቀቅ ይኖርብሃል። አበቃው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። Oh